ውዷ ምን እያረግሽ ነው? ቁጭ ብያለሁ። ማለት ተጨለማ ላይ ቁጭ ብያለሁ። ምንን አስታወሽ? ኢትዮጵያ ሀቂቃን የምርም አዎ ማብራት ክዶብን ማታ ይኸው ነው የጀመረው። በሻማ ቁጭ ብለናል። ብቻ አልሐምዱሊላህ። ለምንድን ነው እየጠፋ ያለው? ከትናንት ጀምሮ እኛ ጋር ማብራት የለም። ይመጣል ሄደ አላሁ አለም። ለምን እንደዚህ እንደሚሆን እንጃ። እኛ ቤት ብቻ ነው እኛ ቤት ብቻ ይሁን ሌላ ቤትም ይሁን ያላችሁ እስቲ ወይ ወሬ በተለይ ቤት ነው ታቡክ ያላችሁ። አይ እውነትሽን ነው፣ ልክ ነሽ። ወይኔ እኔ ደግሞ ምን እንዳስታውቅ ታውቂያለሽ? እንደዚህ ሆኖ ይሄ ውጭ ላይ በቀሎ እየጠበስን ነው የሚመስለው የሻማው ላይት። በቀሎ ምን ጠብስ ነው የሚመስለው። እዚህ ጋር ጓደኛዬ ቁጭ ብላለች። ሸጋ ምን እያረግሽ ነው? እሳት እየሞቅሽ ነው እንዴ? ከዛው ጣገብ ነው እኮ ቁጭ ያለሽው። ምን ይሰራሽ? ፈርተሽ ዝም ብለሽ በጨለማ ያስፈራል። የምር በጣም ጨለማ ነው። ምን ይሁን ታዲያ? የምር በጣም ለመጀመሪያ ጊዜ ነው የዚህ ቤት ማብራት ሲጠፋ። እዛኛው ቤት ሳለና አንዴ ማብራት ጠፍቶ ነው፣ ግን ወዳው ነው የመጣው። አዎ ግን አሁን እኮ በቃ በትናንትና ራሱ ማታ ስንት ጊዜ ጠፋ? 3 ጊዜ ጠፋ። ቀን ላይ ጠፋ፣ አሁን ጠፋ። ኢትዮጵያ ማብራት ጠፍቶ ሲመጣ ውይ ብለን የምንጮኸው ልክ እንደዛ ልጅ እያየን ነው። ሄዴ ውዷ እሳት እየሞቅሽ ነው? እሺ እኔ ብርድ ሆኖብሽ ነበር? ምኑን? ወይ ልብስሽ ላይ ባንድ ግራ አትይዥም? ኧረ እባክሽ እንዳትቀጠይ። ዋ ትቀጠይና የወዮልክ የወዮልክ። እስኪ ያዡ በሳቅ ቀልድ ሻማ እኮ ሰው ያቃጥልሽ። እኔ ለእኔ ለራሴ ማይ ተሰጥቻ ቅና ነው እኔ ላንቺ መስጠት የምጀምረው። በዚህ ምክንያት አድርጌ ከጨበሽ እንትን ጽድት ያለ ዳቦ ጋግርልሻለሁ። ሌላ ብር እኔም ብርር ያርገኝ ሻአዳ ሰጥሻለሁ። ችግር የለውም አብሽሪ። ጨለማ ውስጥ ይኸው ጨለማ ነው ያለንበት። እንደ ያለ ወላሂ ጨለማ ላይ ነው ያለነው። ማብራት የለም ወላሂ። ቢጠፋም ቶሎ የሚመጣው ነው ልትሉ ይችላላችሁ፣ ግን አይደለም ወላሂ። ቆየ ከሄደ ማታም እንደዛው በቃ ይሄዳል ይመጣል። በጣም የሚያስጠላው ውሏችንን ነው። የሆነ የካህራባ መኪና መጥቶ ከውጭ ላይ ከሱ ተቸርጆ ነበር። አሁን ግን በቃ ያስፈራል። ስልክሽን ቆይ ምን እየነካካሽ ነው? ሸበካ የለ ካለ ሸበካ ያወረድሽውን በዲያታው ጥሩ ነው። እንደዛ ከሆነ አሪፍ ነው። የፍሪጁ ስጋ እንዳይበላሽ ፍሪጁ ገምቶ ነገ ሳጸዲያ እንዳሉል እንጂ ሌላው አይገርመኝም። በጣም የሚያስጠላው እዛ ዶሮው ደግሞ በጣም ይሸታል። ኩሽናው በክሎት ነው የሚያገኘው እንጂ ሲጀመር ፍሬዘሩ ከተበላሽ ወደ ታች ሲወርድ ታችኛውንም ይበክለዋል።
አለቀልን። ወይኔ ውይ እንደ ብሎ ኢትዮጵያ በኩበት እየተደፈንኩኝ እንዳላደርኩኝ እንዳላደኩኝ ገጠር አሁን እዚህ ደቂቃ መብራት ሲጠፋ እንዴት እንደፈራሁ በጣም የፈራሁት የብረጣው ያስፈራል። ኢትዮጵያ እኮ በኩራዝ ነው ያደግነው። ያ የገጠር ልጆች ሆናችሁ ታውቃላችሁ። በኩራዝ ነው በብዛት ምን እንትን ያው አሁን ተሻሽሏል ሁሉም ነገር። ኩራዝ የሚባል የለም አሁን እንደው አልፎ አልፎ ምናልባት ሌላ ቦታ ካለ ነው እንጂ እኛ አካባቢ አሁን ኩራዝ የሚባል የለም። ይሄ ፀሐይ ጨረር እና ይሄ በፀሐይ ጨረር የሚሰራው ማብራት የውጩ ያን ስለሆነ ነው እንጂ በፊት ኩራዝ ለኩሰን ልክ እንደዚች ቦገግ እያል ትምህርት ቤት ሄደን መተን ጥናት የምናጠናው በኩራዝ ነበረ። ላምባዲና ነበር የሚባለው እንደዚህ እጅ ማብራት ማለት ነው። ገጠር ላይ ላምባዲና ነው የሚሉት እና በሱ ነበረ። አሁን ደግሞ ከኢትዮጵያ ወጥተን ሳውዲ አረቢያ ቁጭ ብለን እንደዚህ በሻማ ቁጭ ብለናል እና ወይ ገጠር ይላል የምር ገጠር አስታወሰኝ። ምን እንዲያስታወሰኝ እንትን በቃ ገጠር ላይ እንደዚህ እህት ወንድሞቻችን ነገ እንደዚህ በኩራዚቱ እንትን ብለና ምናምን እዛ ኩራዙን ብሎ ኩራዙን ሲያጠፋብን ነው ወንድሜ ከዛሮ ታንደን እንደበቃለን። ካንዱ የማጀት አንካስ የመጣችብሽ እንባባላል ውይ እያልን ነው ጨዋልና አለቅሳ የማጀት አንካስ የመጣች የማጀት አይጢቱ መጣይብሽ ከተባባል ወይኔ ወረም ምንለው ገጠር ልጅነት ወንድምህ ጋር ሲደባደቡ ወደ ማደግ ምናምን በጣም ነው ደስ የሚለው ወላሂ። እህቶቼ ጋር ወንድሞቼ ጋር ስንደባደብ ምናምን ደስ ይላል ወላሂ። አልሐምዱሊላህ አሁን በስደት ደግሞ ሻማ አበራላችኋለሁ እንደዚህ የልደትን እንደሚያከብሩት ሰው ሻማ አበራ ገባ። ከምር በጣም ያስጠላው እጭ እና ምን ይሻላል? ኧረ እኔ አልተኛም። እንቅልፉም አይመጣም። ማብራቱ ኑሮ እኔ ራሴ አጥፍቼው ስተኛ ነው እንጂ እሱ ራሱ ሂዶ ጭርስ እንቅልፍ አይመጣም። በጣም ያስፈራ። ደግነቱ ስራ መጨረሻ እቃ ጥቤ መጨረስ። ሌላ ነገር ይሄ ጽዳቱ ችግር የለውም። እቃ ጥቤ ጨርሻለሁ። ታኙ በቃ ብሎ ነው መሰለኝ ስልክ ስንጎረጉር አይቶ ሄዴ እና ወዶች እንወዳችኋለን፣ እናከብራችኋለን። ላይክ እና ሰብስክራይብ ታታረጉ እንዳታልፉ። እናመሰግናለን። ሰብስክራይብ ሼር እስካሁን ስላያችሁን ስላዳመጣችሁን እናመሰግናለን። ሽኩራን አለይኩም